ለመተዋቀለ ቅሰናም እፎይ የሚባል መጥቶ ከኮንዶሚኒየም ሩጫውን ያላቆመ ተቅማጣም ስለ መሐመድም ሆነ ስለ አላህ መናገር ሞራል የለውም። በመጀመሪያ ደረጃ እፎይ የምትባል ጭንጋፍና ቅሰናም ስለሚገደለው ማተቡን አንጠልጥሎ ስለተገደለው የአማራ ህዝብ ኢትዮጵያዊ አማራ እስኪ 20 ሺህ ሰው ይዘህ ለምን አብይ አህመድ ገደልክ? ለምን በድሮን ሰው ያልቃል? ለምን ወደ ሰላም አንመጣም ብለህ እስኪ ስበክና እኔ አንጭንጋፍ ማንም ሰው ይሄንን አይቀበልም። ምክንያቱም ፖለቲካ ያክል ከንፈሩን ሳመው የሚል ገድል ተጽፏል። ገድል የሚጽፉ መሀይሞች ናቸው። መሀይም በአባቴ ታሪክ እኮራለሁ ማለት ይሄንን ገድል መሸከም በፍጹም ኢየሱስ ከንፈር ሊስም አይችልም። ይሄ እኮ ኢየሱስ ጌይ ነው ለማለት ነው። እንዲህ አይነት ደንቆሮች የሞነጫጨሩ በኋላ ደግሞ ማሽን ሲመጣ እየተሻሻላቸው አማርኛው ገድሉ በኦርቶዶክስ ይገኛል። ይሄን ጠይቁት ለዚህ ተቅማጣም እፎይ። በዚያ ገድል ውስጥ የተጻፈው ሰውየው መጥቶ ከሰማይ ወርዶ ኢየሱስ ሳሜ ለ2 ሰዓት ይላል። ይሄን ጠይቁት ለእፎይ መልስ የለውም። ቄሱም ዝም መጽሐፉም ዝም ነው። ማንም ሊመልስ አይችልም። ይሄን ተመልከቱ የአማራን ህዝብ እንዴት እንዳታለሉት። እውነት ኢየሱስ ሰውን ወርዶ ይስማል? ኃያሉን አምላክ ታላቁን አምላክ ምድርን በማይክሮ ሰከንድ ማጥፋት የሚችልን አምላክ ተመልከቱ። እንዲህ ያለ ገድሎች ነው የተሸከምነው። ገድሎች በሙሉ በመሀይሞች የተጻፉ ናቸው። የጊዮርጊስ ገድል፣ የማርያም ገድል፣ የኢየሱስ ገድል፣ የተክለ ሃይማኖት ገድል ደንቆሮ የጻፈው ነው። ተመልከቱ ከሰማይ ወርዶ